እንኳን አደረሳችሁ። ሀገራችን ኢትዮጵያ በርካታ ብሔር ብሔረሰቦች ያሏት ሀገር ነች። ሀገራችን ኢትዮጵያ ብዝሃ እምነት፣ ብዝሃ ባህል፣ ብዝሃ ሃይማኖት ያለች ከዓለም ሀገሮች ሁሉ የተለየችና የታደለች ነች። ይህ ብዝሃነታችን ተጠናክሮ እንዲቀጥልና ህብረ ብሔራዊ አንድነታችንን በማጠናከር መንግስታችን የጀመረውን ሁለንተናዊ የብልጽግና ጉዞ እጅ ለእጅ ተያይዘን ማሳካት ይገባናል። እንደሚታወቀው ከዛሬ 7 ዓመት በፊት በተለያዩ ጊዜያት የነበሩ ስርዓቶች ለሰው ልጆች ስመ ዲሞክራሲ እንጂ የተሟላ ዲሞክራሲ ሰጠው አልነበረም። ግን ጊዜው ደርሶ እነሆ በአሁኑ ሰዓት የሀገራችን የረጅም ጊዜ ጥያቄ የረጅም ጊዜ ፍላጎት የዲሞክራሲ ስርዓት እውን እየሆነ ይገኛል። ዲሞክራሲ የጾታ እኩልነት፣ ዲሞክራሲ የባህል እኩልነት፣ ዲሞክራሲ የእምነት እኩልነት፣ ዲሞክራሲ የጾታ እኩልነት፣ ዲሞክራሲ የሰው ልጆች ሁሉ እኩልነትን የሚያረጋግጥ ነው። ይህንን በሀገራችን ምድር ለማምጣት ከአሁን በፊት በነበሩ ዘመናት ብዙ ዋጋ ብዙ ህይወት ተከፍሎበታል። ሆኖም አሁን የኢትዮጵያ ህዝብ ጾለትም ደርሶ እና በለውጥ አመራር መንግስታችን ይህንን ስንመኘው ስናፍቀው የነበረውን የዲሞክራሲ ስርዓት እውን ለማድረግ እነሆ ጉዞው ተጀምሯል። ዲሞክራሲ ማለት የህግ የበላይነት ነው። ዲሞክራሲ ማለት የሰው ልጅ እኩልነት ነው። ከዚህ ማኳያ የሀገራችን ብሔር ብሔረሰቦች ቱባ ባህላችን አጠናክረን በመቀጠል የጀመርነውን የዲሞክራሲ ስርዓት ግንባታ አጠናክረን በማስቀጠል የጀመርነውን የእድገት የማንሰራራት ጉዞ እጅ ለእጅ ተያይዘን ተደጋግፈን ተመካክረን ህብረ ብሔራዊነታችን አጠናክረን እህትና ወንድማማችነታችን አጠናክረን ብዝሃነታችን ጌጣችንና አንድነታችን ውበታችን ሆኖ ይህንን ማስቀጠል ይገባናል። ዲሞክራሲ በጣም ወሳኝ ነው። ዲሞክራሲ የብሔር ብሔረሰቦች ህዝቦች ዋነኛ መገለጫ ነው። እንግዲህ በሀገራችን ታሪክ የብሔር ብሔረሰቦችና ህዝቦች 20ኛ ዓመት ደርሰን ስናከብር የዲሞክራሲ ማረጋገጫ የሀገራችን የፖለቲካ ምህዳር ማስፋት ነው። የለውጥ አመራር መንግስታችን ወደ ኃላፊነት ከመጣ ማግስት ጀምሮ አንዳንዴም ተሰደው የነበሩ የተለያየ አመለካከት ያላቸው የፖለቲካ ድርጅቶች ኃይሎችን ተፎካካሪዎችን ከኋላቸው ብዙ የሚከተላቸው ህዝብ ስላለ ከመንግስት የካቢኔ አባላት ጭምር ያደረገ የዲሞክራሲ ስርዓት አንዱ መገለጫ የሆነውን ያረጋገጠ መንግስታችን ነው። እንዲሁ እንዳመረብን እንዲሁ እንደደመቅነ የዲሞክራሲ ስርዓትንም አጠናክረን በመቀጠል ሁለንተናዊ የብልጽግና ጉዟችንን ከመንግስታችን ጎን ቁመን ማሳለጥ ይገባናል። አገራችን ከፍተኛ የማንሰራራት ጉዞ ላይ ነው ያለች። ይህን ዓመት ደግሞ ልዩ የሚያደርገው የሀገራችን ብሔር ብሔረሰቦችና ህዝቦች ለዘመናት ሲመኙትና ሲቆጩት የነበረው በአባይ ውሃ ከስም አልፎ ፍትሃዊ በሆነ መንገድ የመጠቀም መብታችን ያረጋገጥንበትና ታላቁ የኢትዮጵያ ህዳሴን ግድብ አስመርቀን ለጠላትም ለወዳጅም እውን ያደረግንበት የሀገራችን የመንሰራራትና የከፍታ ጉዞን እውን ያደረግንበት በመሆኑ በድጋሜ እንኳን ደስ አላችሁ እላለሁ። የምናስባት ኢትዮጵያ ሁሉም የምትወክል ሁሉም ባለቤት የሚሆኑባት ችግሮቿን በሙሉ ደግሞ በውይይትና በምክክር የምትፈታ ነው የሚሆነው ማለት ነው። ከዛ ባለፈ በመሰረታዊነት በባለፉት ጊዜያት በርካታ
ችግሮች ነበሩ፣ በርካታ ማያግባቡ ጉዳዮች ነበሩ። እኛን ወደ መግባባት መጥተናል። አሁን እንደ ሀገር ዋነኛ ጠላታችን ማሸነፍ ያለብን ብለን ያስቀመጥነው ደግሞ ልዩነትና ያንን ደግሞ መፍታት የምንችለው ሁላችንም እየተሰማራንበት መስክ ንቁ ሀገር የምናገለግል ስንሆን አዲስ አበባን ከተማችንን ካያችሁ ይሄንን አዳራሽ ብታይ በቂ ነው አይደል? እዚህ አዳራሽ ውስጥ የሌለን አይነት የለን ማለት ሁሉም እምነት፣ ሁሉም የኢኮኖሚ ደረጃ፣ ሁሉም ብሔር ብሔረሰቦቻችንን ይዘናል። ከዚህ አንጻር ሁላችንም አንድ ሆነን እንደ ሀገር ማሸነፍ የሚገባን ብለን ያስቀመጥነው ደግሞ ከድህነት መውጣት ነው። ስለዚህ ከድህነት መውጣት ደግሞ በቁርጠኝነት የምንሰራ ይሆናል ማለት ነው። አፋሮ ወጣት አፋሮ ቆንጆ አይን አፋሮ ወጣት አይቼማ አልጠግባት አይኔ ሁሌም አይረሳት ያችን የአፋር ቆንጆ ወዴት ባገኘኋት አፋሮ ቆንጆ አፋሮ ወጣት አንድ ሀገር አይደንጌ ነይ ፍቅሪ ኩራት ኢትዮጵያ ወኔ ሙሉ ፍቅሪ ሰላም የምበይልኝ ባለም ኢትዮጵያ ሀገሬ ሰላም እናት ሀገሬ ሰላም ነው ምድርሽ ሰላም የምበይልኝ ባለም ሆኔሆ ሰሞኔሆ 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 ማስቀላይ ቆጠፎ ማስቀላይ ቆጠፎ ያገዝ ወላይታ ወጋን ቺሻዮዮ 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 ወላይታ ቺሻዮ